ይሄ መንግስትን በዚህ መንገድ እንኳን በዚህ መንገድ በጦር ሜዳ አይችሉት ፕሬዝዳንቱን ነው እኮ ያለኛል እንደ ታዬ አጽቀሥላሴ ከቁም ነገር የሚቆጥሩትን ትልቅ ፕሬዝዳንትነት ልንገር ያለው እኔ እኮ ከምሬ እኮ ነው ሰው አይገባውም ያለው ስልጣን እንዴት እንደማየው ከቁም ነገር አልቆጥረውም እኮ ነው እንግሊዝ ሀገር እኮ ዜግነትን መልሰህ እኮ ግን እንግሊዝ እኮ መመላለስ የምትችልበት መኖር የምትችልበት እኮ የፐርማነንት ሬዚ ቋሚ ኗሪነት የሚባል ካርድ አለ ዜግነት ቢወሰድ እንግሊዝ መጥተህ መኖርም መመላለስም ቤተሰቦችን ማየት የሚከለክል አይደለም እሱን እኮ አስፈቅጄ እኮ የፖለቲካ ውስጥ እኮ መግባትና የፖለቲካ ድርጅት ውስጥ መሳተፍ ይችል ነበር ያለው 90% የአማራ ክልልን መሬት ተቆጣጥረን ያለ ነው ይላል 90% አይደለም 100 ሜትር በስማችሁ ወይም በቁጥጥራችሁ ስራ አድርጋችሁ አጣቁም አንድ ጊዜ አንዱ ሸለቆ አንድ ጊዜ አንዱ ተራራ አንድ ጊዜ አንዱ ገደል ውስጥ እየገባችሁ ያላችሁ በገበሬው ቤትና በየገበሬው ጓዳ እየገባችሁ እየዘረፋችሁ እየሰረቃችሁ እየበላችሁ የምትኖሩት ኤአይ ነው ምናምን ነው የለም እኔና ተስፋዬ የምናወራውን ቁጭ ነው ያደረጉት እኔና ማዛ የምናወራውን ቁጭ ነው ያደረጉት ስልኩ የመጀመሪያው የተስፋዬ ነው ቁጥሩ የተስፋዬ ነው ንግግሩ የተስፋዬ ነው ሴራው የተስፋዬ ነው ይሄ ደግሞ ተስፋዬና መዓዛ ብቻቸውን አልሰሩትም ተስፋዬና መዓዛ ከነ አስረስ ማዕሬጋ ከነ እዛው ውጭ ከተከማቸው ከበአዴን ከገዱ አንዳርጋቸው ሴል ጋር ይሄን የውሻ ስራ ይሄንን የረከሰ ስራ ይሄንን የብርቱካንን ኬዝ ማን ነው የፈጠረው ብትል እነዚህ ትርክት ሰባሪዎች ናቸው የፈጠሩት በጀት መድበው ሰው ኃይል መድበው ድርሰት ደርሰው እነዚህ ለውጡን ለማደናቀፍና በነባሩ እሴት ሰበራ መንገድ እንሄዳለን ብለው የሚያስቡ ሰዎች እኮ ናቸው አላማው ምንድነው እሴት መስበር የፋኖ ትግል ነገር ተበላሻሉ ግንባር ላይ ተበላሸ የውጭ ድጋፉም እየኮሰመነ መጣ ነገር ሁሉ እየተዳከመ ሲመጣ እዚህ አዲስ አበባ መጥተው የተወሰኑ ሰዎች ምክር ያዟሉ ምን የሚል ምክር እንዴት አርገን ነገሩን ትግሉን ቀስቅሰው ወደ ኋላ መልሰን የፋኖን ትግል እናቀጣጥለው የሚል ሲባል እቺን ድራማ ለመስራት ያቀዳሉ ሰዎቹ ስክሪፕቷን ይጽፋሉ ብርቱካን ላይ እናንተ ነበራችሁ እንኳን መንግስት አደጋት ሊገሏት ነበር ከዛ በኋላ ምን ሊያደርጉ መንግስት የገደላት ብለው በቃ የፈረደበትን መዓዛ ኑሮዋን ነው የምታስተካክልብህ በነገራችን የብርቱካን ተመስገን የተማሪ ብርቱካን ተመስገን ጉዳይ ምን መከራከሪያ ይሆናል እዚህ አፍንጫ ስር አንድ ጊዜ 60 ሌላ ጊዜ 40 100 አማራዎችን እኮ አግተው አፍነው ወስደው በእያንዳንዱ 1.5 ሚሊዮን እየጠየቁ ነው አንድነት የተባለው የታለ አንድነቱ ዝም ብሎ